ፕላይ ስቶር እዚህ ጋር ታያችኋለች። አፕሊኬሽን ማውረጃ ጋር ገብታችሁ እዚህ ጋር ካፕከት ብላችሁ እኔ ጋር ወርዷል። አፕዴት አድርግ እያለኝ ነው፣ አያስፈልገኝም። ካልወረደ ግን ኢንስታል ታደርጋላችሁ ማለት ነው። ከዛ እቺ እዚህ ጋር ካፕከት አለች፣ ነካናተኝ። እስክትከፍት እንጠብቅና ከዛ ኒው ፕሮጀክት ይላል። ይሄ ዝም ብሎ ኔክስት ልታላችሁ። እዚህ ጋር በሰማያዊ መልክ ኒው ፕሮጀክት ይላችኋል። እሱን ትነካላችሁ። ኒው ፕሮጀክት ከዛ ቪዲዮ መረጡ እያላችሁ ነው እዚህ ጋር የምትፈልጉት ቪዲዮ። እሺ ይሄ 29 የትኛው ነው እንትን ያደረኩት? እስኪ ይሄን ነው ምስል። ከዛ ሴሌክት ያው ላይ ክብ ይታያችኋል። ክቧን ንክት ካረጋችኋት ሴሌክት አድርጎታ ማለት ታች ደግሞ አድ የምትላለች። አድ ማለት ማስገባት ማለት ነው። ስለዚህ ይሄ እንደምታዩት ያው ሌላ ተጨማሪ ይሄ ካፕከት የሚለው እንዲጠፋ ከፈለጋችሁ ካፕከት የሆነው ኢንዲንግ ትላለች። አሁን እዚህ ጋር አሁን መስመሯ ጋር ያለችበት ንክት ታረጋታላችሁ። ከዛ እዚህ ጋር ድሌት ገብታችኋል። ስለዚህ ተጨማሪ 2-3 ቪዲዮ ከሆነ ያለን የምልክት የሲደመር ምልክት አለች አይደል? እሷን እንነካታለን። ልክ ይሄ አለ አድ እናደርጋለን። አሁን ገብታችኋል። እዚህ ጋር ምልክት መሀል ላይ ይታያችኋል። እዚች ጋር መሀል ላይ ያለችው እንትን ምልክት ከዚህ ወደዚህ አንድ ነው፣ ከዚህ ወደዚህ አንድ ነው። ሁሉም ግን አንድ ላይ ነው። ከፈለጋችሁ አንዱን ጫን ብላችሁ ከፊት ለፊት ማምጣት ከፈለጋችሁ ቦታ ማቀያየር ይቻላል። አሁን ይሄ ረዝሙ ከፊት ለፊት ሆነ ሰውቻል። አሁን ደግሞ እቺ ያው መቀያየር ይቻላል። አንዱ ከፊት አንዱ ከኋላ ከፊት ለፊት እንዲመጣላችሁ የምትፈልጉት ነገር ካለ ማለት ነው። ከዛ አሁን ድምጽ እንዴት ነው የምናስገባው ነው ጥያቄው አይደል? መጀመሪያ ቪዲዮን ስንቀርጸው የነበረ ድምጽ እዚህ ጋር ሚዩት ክሊፕ ትላለች። ክብ እያደረኩ አሳይ። ሚዩት ክሊፕ ማለት ቪዲዮን ስንቀርጽ የነበረው እንቅስቃሴ እንትኖች ያሉ ድምጾች እንዲጠፉ፣ ምክንያቱም በስልካችን ቮይስ ያደረግነው ብቻ እንዲገባልን ኤክስ ኦሪጂናል ሳውንድ ኦል ክሊፕስ ሚዩትድ፣ ኦሪጂናል ድምጽ የቀረጽ ነው ሚዩት ሆኗል እያለ ነው እዚች ጋር ማለት ነው። ከዛ እሺ አሁን ደግሞ ድምጽ እንዴት እንደምታስገቡ ላሳያችሁ። እናንተ በስልካችሁ የቀረጻችሁት ድምጽ ለማስገባት ማለት ነው። አድ ኦዲዮ ይላል። አድ ኦዲዮ ይላል ከታች እዚህ ጋር ምልክት በእኔ በሰማያዊ በሆነ ከለር ምልክት ኤዲቲንግ ላይ ምልክት አድርግበታለሁ። ትነኩታላችሁ። ሳውንድ እዚች ጋር የመጀመሪያዋ ታያችኋለች፣ የሙዚቃ ምልክት ያለችው እሷን ትነኳታላችሁ። ከዛ አሁን ነጭ ላይ ነው ያለው ይሄ ነጭ እሳት ምልክት የምትመስለው ሁለተኛዋ ነጭ ሆነች አይደል? ከዛ አሁንም ኤክስትራክት ትላለች። ሁለተኛዋን ነው የምነካት። ምልክት አደርግላችኋለሁ። ከዛ ድምጽ ምስል የቀረጻችሁት የምስል እንትኑ የቀረጻችሁት ቮይስ ሪካርድ እዚህ ጋር አለች። ትገቡና ምንድነው ያላችሁት ርዕስ አሁን የፈለኩትን። ስለዚህ አያችኋታ 246 አሁን ስለዚህ ካፕከት ላይ ሄጄ እዚህ ጋር ሰርች ማድረጊያው ላይ 246 ያት መጣች ማለት ነው። ከፈለጋችሁ ደግሞ እናንተ አሁን ሊሊ ከሆነ ያላችሁት ሊሊ ብላችሁ ስጽፉ ይመጣል። እኛ አሁን ሊሊ ብለን የቀረጽነው ስላለ 246 ከዛ ሲደመር ምልክት አለች፣ እሷን ነካናት። ገባ ታያችኋል፣ በሰማያዊ ያለው። ስለዚህ ከዛ ስልካችሁ ላይ ሪከርድ ማድረግ ያለ አይደለ? ሪከርድ ላይ ትገባላችሁ። ሪከርድ ማድረጊያውን ኦን አድርጋችሁ በስልካችሁ እንደዚህ ድምጽ ትቀርጻላችሁ ማለት ነው። ሰላም እንዴት ልክላችሁ? ዛሬ ግን ማሳያችሁ እስኪ ቤት ባላችሁ ማለት ነው። ያው እስከ መጨረሻ ስንት ደቂቃ መጀመሪያ ማወቅ ያለባችሁ ግን ምስሉን ስንት ደቂቃ ነው የቀረጻችሁት። 15 ደቂቃ ከሆነ የድምጽ ደግሞ 15 ደቂቃ ትቀርጻላችሁ። ካልሆነ ደግሞ ለምሳሌ ይኸው እዚህ ጋር ይታያችኋል። ድምጹ እዚህ ጋር አብቅቷል፣ ቪዲዮ ግን አሁንም ይቀጥላል። ስለዚህ ምን እናደርጋለን? ቪዲዮውን እንቀንሰዋለን ማለት ነው። እንዴት በማድረግ የቪዲዮ ምስል የሚያሳየው ላይኛው ነው። ላይኛውን እንነካዋለን። ከዛ እዚህ ጋር ስፕሊት ምትላለች ምልክት አደርግላችኋለሁ። ስፕሊት ይሄ ማለት ከዚህ ወደዚህ ያለው ተቋረጠ ማለት ነው። ዲሌት ምትል ምልክት አለች። ዲሌት ከነካን ጨረስን ማለት ነው። አሁን እዚህ ጋር ሲጀምር አይዋ አሁንም ትንሽ የተረፈቻለች እዚች ጋር ስፕሊት እንላለን። ሀውቱ እሺ፣ ከዛ ድሌት አሁን አገናኘን ማለት ነው። ምስል ከእንትን ልክ በዚህ መልኩ ነው የምናገናኘው።
እሺ እዚህ ጋር ያላችሁ ደግሞ አሁን ብዙ ሰዎች ለምሳሌ የኛ ቪዲዮ አይታችሁ ከሆነ ሰላም እንዴት ናችሁ ብለን አንጀምርም። እንዴት ነው ቪዲዮ የሚጀምረው? ቪዲዮ መሀል ላይ ያሉት ጥሩ ጥሩ ሀሳቦች ወይም ያዝናኑ ወይ ቁም ነገር አዘሎች የሆኑትን ወደፊት እናወጣና 20-30 ሰከንድ እነሱን ከሰማችሁ በኋላ ሰላም ሰላም እንዴት ናችሁ ብለን ሙሉ ሀሳቡን እንመጣበታለን። እሱ ደግሞ እንዴት ነው የሚሆነው ላሳያችሁ። ለምሳሌ ስለ ቤት ዕቃ ቀርጻችኋል። ይሄ አሁን የሚታየው ምስል እልፍ እያላችሁ ዛሬ ቀን ማሳያችሁ እስኪ አሁን ይኸው ዛሬ ቀን ማሳያችሁ ይላል። ስለዚህ መጀመሪያ ይሄን ኤክስፖርት ማድረግ። ስለዚህ ይኸው ኤክስፖርት እያደረገ ነው። ወደ ውጭ ነው የሚሻው እግራችሁ ነው አሁን ይታወቀኝ ማለት ማርያምን አየህ ራቤን ስትላለቀኝ ለምንድን ነው አሁን ዋናውን ቪዲዮ ኤክስፖርት አድርገነዋል። አሁንም ተመልሰን ኢምፖርት የሚለውን እነካለን። ኢምፖርት ከነካን በኋላ ቅድም የሰራነው ቪዲዮ አለ መጀመሪያ ላይ ታገኝታላችሁ፣ ታስገቡታላችሁ። አድ አድርጋችኋል ገባ ያቅድሙ ቪዲዮ ማለት ነው። ስለዚህ ምን ታደርጋላችሁ? ቪዲዮውን እንደዚህ ካስገባን በኋላ በጣም ደስ የሚሉ ላይን የሚስቡ ምስሎች ያሉበትን እየቆራረጥን ማውጣት። እንዴት ነው የምንቆራርጠው? አሁን ልክ መሀል ላይ መስመር ላይ ታያችኋለች ቪዲዮ እየተጫወትን ነጭ ላይ እዛች ቦታ ጥሩ ቪዲዮ ናት ብለን ስናስብ ነካናት። ከዛ ቪዲዮ እነካለን። ፓውዝ አድርገናል። ትንሽ መለስ ማድረግ ካለብን መለስ አድርገን ስፕሊት ምትላለች። ስፕሊት ማለት መከፈል ማለት ከዚች ከፈልናት። የስደት የተቸገራችሁ ወይ ደግሞ ቤተሰብ ናፈቀኝ ብላችሁ ስለ ቤተሰብ ማውራት ፈልጉ እናቆመውና አሁንም ስፕሊት የሚለው እነካለን። ስለዚህ ከሱ በፊት የነበረውን ድሌት እናደርጋለን። ድሌት አሁን እቺ ሐሳቧ ያት እዚህ አለች የፈለግናት ሐሳብ እዚህ ጋር ምን ምልክት የሚያሳዩ ተቆርጧል ከዚህ ወደዛ ያለ ነው። አሁንም ደግሞ አለፍ ብለን የምንፈልገው ሐሳብ ያለበት ሰርች ላድርግ ላሳያችሁ። ሰርች አድርጋችሁ የሚለው ጋር ለምሳሌ ማድረግ ከፈለግን እቺንም ስፕሊት እናደርጋለን። ከሱ ወደዚህ የነበረውን ድሌት እናደርጋለን። አሁን እቺ ቀረች ማለት ነው። ግልጽ እየሆነላችሁ እንደሆነ ተስፋ አደርጋለሁ። ኢንዲንግ የሚለውን ንክት እናደርጋለን። ድሌት አያስፈልግም። ስለዚህ ስንት ሰከንድ ሆነች? ይቻላል 8 ሰከንድ ልክ እንደ መግቢያ ማለት ነው። ረዝም ከሆነ እናንተ ደግሞ እስከ 20 ሰከንድ 30 ሰከንድ 41 ደቂቃ ምናምን ያደርጓሉ እንደንትናችሁ። ከዛ ይሄ የተቆራረጠው አስገባና ትልቁ ቪዲዮ ለማስገባት ደግሞ ፕላስ ሲደመር ምልክት አለችው ስክሪን ላይ እሷን ትነኳታላችሁ። ከዛ የቅድሙ ቪዲዮውን ታስገባላችሁ። አሁን ስንት ደቂቃ ሆነ ቪዲዮ ጠቅላላ? ያው 40 ሰከንድ። የቅድሟ እስኪ ያው የስደት የተቸገራችሁ ወይ ደግሞ ቤተሰብ ናፈቀኝ ብላችሁ ስለ ቤተሰብ ማውራት የምትፈልጉት ሰርች አድርጋችሁ አሁን ፕሌይ ስቶር ላይ ሰርች ላድርግ ላሳያችሁና ከዛ ስልካችሁ ላይ ሪከርድ ማድረግ ያለ አይደለ? እዚህ ድረስ መግቢያ ብለን የሰራነው ነው። ስክሪኑ መሀል ላይ የሆነች ታያችኋለች ነጭ። እስከዚህ ብለን መግቢያ ብለን ከይሄ ደግሞ ትልቁ ቪዲዮ ሆነ ማለት ነው። ልክ እንደዚህ ካደረገው ኤክስፖርት ራሱ ልክ እንደዚህ ያደርጋል ማለት ነው። ውድ ቤተሰቦቼ በቃ ከዛ ደን ይሄ እንደዚህ የሚመጣው ዝም ብሎ ነው። ከዛ ላይ ደን ምትላለች። ደን ምትለው ነካችሁ ማለት ልክ እንደዚህ ጋላሪ ላይ ስገቡ ታገኙታላችሁ ማለት ነው። ያው በቃ ድምጽ ትቀርጹና ይሄን ይመስላል ማለት ነው። ገብታችኋል ብዬ እሺ። አሁን ደግሞ አሁን ማሳያችሁ ካፕከት ላይ ለምሳሌ የሆነ ምስል ቀርጻችኋል አይደል? የሆነ የምትፈልጉት ማስተላለፍ የምትፈልጉት ነገር ካለ የሆነ ምስሎች እና አንዳንድ ነገሮች ቪዲዮ ቀርጻችኋል። ቪዲዮ የቀረጻችሁት ካፕከት ላይ አስገብታችሁ በሱ ካፕከት ላይ ውስጥ ሆናችሁ ደግሞ ኦዲዮ እንድትቀርጹ ማለት ድምጽ እንድትቀርጹ ምን መሰላችሁ? አንዳንድ ሁለት ስልክ ያላችሁ እንኳን በአንድ ስልክ ቪዲዮውን እያያችሁ ስለዛ ቪዲዮ ደግሞ በአንድ ስልክ ሳውንድ ሪከርድ ላይ ገብታችሁ ማውራት ትችላላችሁ። ግን አንድ ስልክ ያላችሁ ግን እዛ ካፕከት ውስጥ ሆናችሁ ምስሉን እያያችሁ ስለ ምስሉ ማውራት ከፈለጋችሁ ለምሳሌ እንድታወሩ ማለት ነው። ስለዚህ አድ ፕላስ ምልክቷን እነካለን። ከዛ አንድ ቪዲዮ ላስገባ ዝም ብዬ እሺ አስገባሁኝ። ካስገባሁ በኋላ አሁን ይሄን ምስል ስቀርጽ ለምሳሌ አንዳንድ ወሬዎች ሊኖሩ ይችላሉ። ለምሳሌ በተለይ ማዳም ቤት ከሆናችሁ አንዱን ኮሽ ያደረጋችሁ ቃስታቱ ከሆነ የቃና እቃ የሚጋጭ ድምጽ አለ።
ስለዚህ እዛ ላይ ተመልሳችሁ ድምጽ ከገባችሁ ያ ድምጽ ሌላ ሰው ይረብሻል ማለት ነው። ለተመልካች ያ ድምጽ ይረብሻል፣ ጥርት ያለ ድምጽ አይደለም። ስለዚህ ምን እናደርጋለን? ያ ያስገባነው ቪዲዮ ንክት እናደርገዋለን። ከዛ ወደ ጎን እንደዚህ እንትን ስናደርግ ቮሊዩም እንነካለን። ይሄን 0 እናደርጋለን ማለት ነው። ስለዚህ እየተጫወተ ነው፣ ምንም ድምጽ የለም። ከዚህ በፊት የነበረውን ላሰማችሁ። ለምሳሌ ገባው ብላችሁ ለምጠይቁ 1000 እና ከዛ በላይ ሲሆን ያወራሁ ነበር ማለት ነው። እናንተ ደግሞ የምትቀርጹበት ሰዓት እንዳልኳችሁ ድምጽ ስለሚኖር ክሊክ አድርገን ቮሊዩምን 0 ማድረግ ነው ማለት ነው። ስለዚህ እንዲህ ካረግን በኋላ ቪዲዮ መጀመሪያ ላይ እናደርግና ኦዲዮ አለች፣ ኦዲዮ እንነካለን። መጨረሻ ላይ ያት ሪከርድ የምትላለች ጥግ ላይ ሪከርድ እንነካለን። ስለዚህ መሀል ላይ ሪከርድ አለች ያለ 3 ሰከንድ ትሰጠናለች። 3 ሰከንድ ዝግጁ ለመሆን ስለምናወራው ወሬ ማለት ነው። ነካሁት፣ 3 ሰከንድ እየቆጠሩ እንደምታዩት። ኦኬ ስለዚህ አሁን ለምን እንዳቋረጠ ታውቃላችሁ? እናንተን በስክሪን ሪከርደር ነው ለእናንተ ለማሳየት ስክሪን እንትን ሪከርድ እያደረኩኝ ምሰራ ያለሁት። ስክሪን ሪከርዱ ያቋርጠኛል። ምክንያቱም ወይ ስክሪን ሪከርዱ ማጥፋት አለብኝ ወይ እዚህ ጋር ሪከርድ ማድረግ አለብኝ ማለት ነው። ያንን ካቆምኩኝ እዚህ ጋር ሪከርድ ማድረግ እችላለሁ። ስክሪን ሪከርድ የሚለውን ካላቆምኩኝ ደግሞ እዚህ ጋር ሪከርድ ማድረግ አልችልም። ምክንያቱም ያኛው ስክሪን ሪከርድ ደግሞ እኔ ምን እየሰራሁ እያሳለፍኩ እንደሆነ እናንተ እንድታውቁ ሪከርድ እያደረኩ ስለሆነ ማለት ነው። በዚህ መልኩ ሪከርድ የሚለውን ስትጫን 3 ሰከንድ ከቆጠረ በኋላ መቁጠር ይጀምራል። ቪዲዮም እየሄደ ድምጽ እንትን ማድረጊያውም ይገባል ማለት። ስለዚህ እያወራችሁ የምትፈልጉትን ሀሳብ ማስተላለፍ ትችላላችሁ። ስትጨርሱም ይሄኛውም ያቆማል ማለት ነው። በጣም እንደጠቀማችሁ ተስፋ አደርጋለሁ። ይመቻችሁ።